ይስጥልን ተመልካቾቻችን ሰሞኑን በደጋ ዳሞት አካባቢ አብይ አህመድ ከፍተኛ ሜካናይዝድ ኃይል ጥቃት መክፈቱን ተከትሎ የተለያዩ መረጃዎች እየወጡ ነው። ወደ ስፍራው ስልክ በመደወል የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ምክትል የህዝብ ግንኙነት ክፍል ኃላፊ አርበኛ እስቲበል አለሙን መስመር ላይ አግኝቼዋለሁ። አርበኛ እስቲበል አሁንም ውጊያ ውስጥ እንዳላችሁ ነው የደወልኩልህ። ያለፉትን 4 ቀናት እንዴት ያለፋችሁት ነው ያለው? መጠነ ሰፊ ጥቃት ነው አገዛዙ የከፈተባችሁና ያለውን ሁኔታ ባጭሩ ግለጽልን። አመሰግናለሁ መሳይ። እንግዲህ ከዚህ በፊት ከሰኔ 10 እስከ ሐምሌ 10 የሚል እቅድ አቅዶ ወደ ደጋ ዳሞት በተለይ የቴዎድሮስ የቦታ መቀመጫ ወደ ሆነው ወደ ደጋ ዳሞት ተንቀሳቅሶ ነበር። በዛም 76ኛ ክፍለ ጦርና 59ኛ ክፍለ ጦር ሙሉ በሙሉ በመደምሰስ እቅዱን አዛብተነው ነበር። ከሳምንታት በኋላ ደግሞ እንደገና መልሶ በመደራጀት ከ3 ጀነራሎች በላይ ከ7 ኮሎኔሎች በላይ በመያዝ ወደ ደጋ ዳሞት በርካታ ኃይል አሰልፎ ተንቀሳቅሷል። በዚህም በርካታ የአብይ አህመድ ሰራዊትን መደምሰስ የተቻለበት ሁኔታ ነው ያለው። እንግዲህ ደምስሰናቸዋል። ጠላት እኛን እንደ ሽምቅ ተዋጊ ሳይሆን እንደ መደበኛ ተዋጊ ነው እየቆጠረን ያለ። ሜካናይዝድ ጦሩን ሙሉ በሙሉ 6ኛ እዝን፣ ምስራቅ እዝን እና ሌሎችን ተጎራባች ቀጠና ያሉ እዞችን በመያዝ ኮሎኔሎችን በመሰብሰብ ወደ ጎጃም ምድር እየተንቀሳቀሰ ነው ያለው ጠላት። በተለይ ከቋሪት ደጋ ዳሞት አካባቢ ከአዴት፣ ከደንበጫ፣ ከፍኖተ ሰላም ኃይሉን በመሰባሰብ ወደ ደጋ ዳሞት እየዘመተ ያለበት ሁኔታ ነው ያለው። ይሄንን ኃይል ግን በዚህ ልክ እየመከትነው ነው ያለ ነው። እንግዲህ በዚህ የገጠመው ምንድነው? እኛ እንደምታውቀው መሳይ የሽምቅ ተዋጊዎች ነን፣ ጉሬላ ፋይተሮች ነን። ቦታዎችን አስፈላጊ ሲሆን እንይዛቸዋለን፣ አስፈላጊ ሲሆን ደግሞ ልንለቃቸው እንችላለን። ምክንያቱም እኛ የመንግስትን አከርካሪ ኃይል መስበር ማዛባት ነው አላማችን። መደበኛ ውጊያ ገና አልጀመርንም። እስከዚያ ድረስ ደግሞ ጠላትን ስቦ ማስገባት ወደ ምንፈልገው ቦታ ስበን አስገብተን ምንፈልገውን ሎጂስቲክ ምንፈልገውን መሳሪያ መያዝ ነው ታርጌታችን። በዚህ መሰረት እንግዲህ ሻለቃ ዝናቡ ጭምር የመራው ደጋ ዳሞት ላይ በነጋቴው ደጋ ዳሞትን እንደያዘ በማግስቱ ታላቅ የሆነ ውጊያ አድርገን ብሬንና ስናይፐሮችን የቡድን መሳሪያዎችን መደምሰስ የተቻለበት ሁኔታ አለ። ጠላት ግን በዚህ አላቆምም መሳይ። ከቢውኝ ወደ ጮቄው ተራራ እየተንቀሳቀሰ ነው። በተመሳሳይ ከደንበጫ በሁለት አቅጣጫ ወደ ጮቄው አሁንም እየተንቀሳቀሰ ነው ያለው። ከረቡ ገበያም በዛሬው ዕለት ተንቀሳቅሷል። ከደብረ ማርቆስም ወደ ላይ በደብረ ዘይት በኩል አድርጎ ወደ ላይ ተንቀሳቅሷል። እንዲሁም ደግሞ ከየቦቅላ ደብረ ማርቆስ ዙሪያ ላይ ተንቀሳቅሷል። ይሄ ሁሉ እንግዲህ የፋኖን ያለበትን አካባቢ መያዝ የሚልና ለሌላ እልቂት ለሌላ ጦርነት ራሱን ለማዘጋጀት መጀመሪያ ፋኖን ማጥቃት አለብኝ በሚል ስሌት ነው እንግዲህ ይሄንን ያክል ኃይል ወደ ጎጃም አስገብቶ ህዝብ እየጨፈጨፈ ያለ። ይሄንን የኛ ፋኖች የኛ መሪዎች ፖለቲካል መሪዎች የወታደራዊ መሪዎች እቅድ አቅደን ወዴት ማፈግፈግ አለብን፣ በየት በኩል መቁረጥ አለብን፣ በየት በኩል ማጥቃት አለብን በሚል በደንብ በተሰላ መልኩ እሱን ወደ መግደያ ዞን በማስገባት እየተዋጋ ነው እንገኛለን። በተለይ እንግዲህ ትላንት